ማለት ነው የቀረኝ። አሁንስ ማለት ነው የቀረኝ። እኔ የምለው ግን በዚች ምድር ላይ አለ አብርሃም ቡታጅራ ላይ ወይም አዲስ አበባ ላይ ወንድ የለም ተብለዋል ሴቶቹ። ማመን ነው ያቃተኝ። እንዲህ አብርሃም እኔ ሁሉ ነገር እያወቅኩ ነው ያረኩት፣ እኔ በፍላጎቴ ነው ያረኩት አለ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ግሮስ ቤተሰቦች እንዴት ናችሁ? ደህና ናቸው? የሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። እንደ ዛሬ ደንግጬ እንደ ዛሬ ራሴ ማመን አቃተኝ። አይገርማችሁ? አብርሃም ፍቅር ከመኪና ውስጥ ሲሳሳሙ የተደረገው ቪዲዮ፣ እንደገና አሁንም ትላንትና አልጋ ላይ የተደረገው ቪዲዮ እኔ አውቄ ነው፣ እኔ በሙሉ ፍላጎቴ ነው፣ ፍቅርም በሙሉ ፍላጎቷ ነው ያደረግነው ብሎ አመነ። እኔ የምለው ግን ሩታና ሄርሜላ ምን ነክቷችሁ ነው ግን? ምን ነክታችሁ ነው የራሳችሁን ህይወት ከዚህ ህይወት ወጥታችሁ የራሳችሁን ህይወት ሩታ ከልጅሽ ጋር ህይወትሽ አሳምረሽ መቀጠል ሲገባሽ እንደገና አሁንም በዚህ ወንድ ላይ ተስፋ አለመቁረጥሽ በጣም ነው የሚያሳዝነው። ሄርሜላ ማለት ነው። እኔ እሺ ግራ የገባኝ ነገር አንድ ነገር ጠይቃቸው ጀማአቱ ለኸይር ከትላንት ከ3 ቀን በፊት አብርሃም ቲክቶክ ላይ ገብቶ ሄርሜላ ያለሷ ሴት እንደሌለች፣ ያለሷ ሴት እንደማያፈቅር፣ ያለሷ ሴት እንደማይወድ ይሄ ሁሉ ህዝብ በተሰበሰበበት ይሄን ያክል ሰው ሲመርቀው፣ ይሄን ያክል ሰው ሲያከብረው፣ ይሄን ያክል የመዳም ቅመሞች እንደዚህ ደስ ብሏቸው ኬክ ቆርሰው ላይቭ ላይ ግን በዚህ ደረጃ ሄርሜላን መጉዳት፣ ሄርሜላን ወደታች መዘቅዘቅ፣ ሄርሜላን መሬት ማድረግ ምን አስፈለገ? እኔ አልገባኝም። ሄርሜላ ለምን ትጎዳለች? ቆይ ሄርሜላ ሁሌም በአብርሃም ምክንያት እያለቀሰች፣ ሁሌም በአብርሽ ምክንያት እየተጎዳች፣ ሁሌም በአብርሽ ምክንያት እየተወቀሰች ነው ያለችው እቺ ልጅ ማለት ነው። ግን መቼ ነው ህይወቷ ሀብ ላይ የራሷን ህይወት የምትጀምረው? ለምንድን ነው ህይወቷ እንድትጀምር አብርሃም ከህይወቷ አትወጣም? እሷ ህይወቴ ጀምራለሁ ባለች ሰዓት አንተ ህይወቷ ገብተህ ብጥብጥ ነው የምታደርገው። ለምን? ይሄን ያክል የዋህ ስለሆነች፣ ይሄን ያክል ስለወደደች፣ ይሄን ያክል ስላፈቀረች። እኔ አሁን እኮ እኔ በማያገባኝ ነገር እርር ድብን ማለት ነው። ሀቂቃ ነው። በጣም ነው የበሸኩት። በጣም ደግሞ አፉ ሞልቶ በቃ ሁሉ ነገር እኔ እና ፍቅር በራሳችን ፍላጎት በራሳችን ፍቃድ ነው ያደረግነው ሲል እኮ ነው። እንዲህ ምን ነክቶት ነው? እሺ ቆይ በሰሞኑ እኮ ፍቅርና አንተ አንድ ላይ ነበራችሁ አይደለ? ሩታና ፍቅር አንድ ላይ አመሳጥረው ይሄን ድራማ ሲሰሩ ማለት ነው። ታዲያ የዛኔ ገፍትራ አመናጭቀ ከምታበራረት ይልቅ ለምን አባረረካት? ለምን አብራችሁ አልቀጠላችሁም? ያ ድራማ ራሱ እየተባልክ ለምን አብራችሁ አልቀጠላችሁም? ለምን ሄርሜላ መጉዳት ፈለግ? ለምን ሄርሜላን ይቅርታ ጠይቀህ ሄርሜላ የማይሆን ተስፋ ለምን ሰጠሃት? ቆይ አብርሃም እኔ የምልህ ጤነኛ ነህ ግን? እኔ ግን አብርሃም ጤነኛ ነው ብዬ አልገምትም። እኔ የምለው ሴቶቹ እኮ ግርም የሚለው ሴቶቹ ለምን የራሳችሁን ህይወት ማትኖር? ለምን ከዚህ ህይወት ከዚህ ከተበላሸ ህይወት ወጥታችሁ የራሳችሁን ህይወት? ጊዜ እኮ ይሄዳል፣ ጊዜ ይነጉዳል እንዴ! ሰዓት ደቂቃ በደቂቃ ሰዓት በሰዓት ቀናት በቀናት ሳምንት በሳምንታት ነው የሚሄደው፣ ወራት በወራት አመት በአመት እንደዚህ ሁሉም መጨቃጨቅ ሙሉ አመት ሙሉ ይኸው ስትጨቃጨቁ አንዳችሁ ለአንዳችሁ ሳትሆኑ ቀራችሁ። አረ በጣም ነው የምታሳፍሩት። ሀቂቃ ነው የምላቸው። ሩታዬ አንቺ ልጅሽን ጠብቅ፣ ልጅሽን አዝለሽ ልጅሽን ብታሳድጊ የራስሽን ህይወት በጣም ብዙ ሰው የሚፈልግሽ፣ በጣም ብዙ ሰው የሚወድሽ የሚያከብር ሰው አለ። ሀቂቃ ነው የምልሽ። በቃ የራስሽን ህይወት ምሪ። አንቺ ሩት ሄርሜላ ደግሞ ከዚህ ህይወት ወጥተሽ የራስሽን ህይወት ኑሪ። በቃ አብርሃም እንደፈለገ ቀለበቱ አድርጓቸዋል ማለት ነው። ቀለበት ታውቃላችሁ አይደለ? ቀለበት ሲበዛ እጃችሁ ሊወድቅ አይደል? እንደዛ ማለት ነው። ኧረ አውዝ ቢላ